በየቀኑ ጠዋት ስልካችሁን ወይም ኮምፒውተራችሁን ስትከፍቱ ከ5000 በላይ ያልተነበቡ ኢሜሎችን ማየት ያስጨንቃችኋል? አስፈላጊ የሆኑ የደንበኞች መልእክቶችስ በማስታወቂያዎች መካከል ተቀብረውባችሁ ያውቃሉ? ሰላም፣ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምናወራው ስለ አንድ በጣም ተፈላጊ ቨርቹዋል አሲስታንት ክህሎት ነው። እሱም ኢንቦክስ ማኔጅመንት ይባላል። ብዙ ሰዎች ኢሜል መመለስ ቀላል ስራ ይመስላቸዋል። ነገር ግን እንደ ፕሮፌሽናል ቨርቹዋል አሲስታንት ኢንቦክስ ማኔጅመንት ማለት ኢሜይልን መመለስ ብቻ ሳይሆን ስርዓትን መዘርጋትም ማለት ነው። በዚህ ቪዲዮ መጨረሻ ላይ እንዴት ማንኛውንም የተዝረከረከ ኢንቦክስ ወደ ኢንቦክስ ዜሮ መቀየር እንደምትችሉ፣ የደንበኞቻችሁን ጊዜ እንዴት እንደምትቆጥቡ በዝርዝር አሳያችኋለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። የኢንቦክስ ማኔጅመንት ስራ በምንሰራበት ጊዜ የመጀመሪያ የሚሆነው የደንበኛችን የኢሜል አካውንት ፓስዋርዱንና አካውንት ማግኘት ይሆናል። ስለዚህ ይህንን ለማግኘት ሁለት መንገዶች አሉ። አንደኛው ቀጥታ የኢሜሉና ፓስዋርዱ እንዲነግረን ማድረግ ነው። ሁለተኛው ደግሞ ግራንት አክሰስ መቀበል ነው። ስለዚህ የመጀመሪያው ለሪስክ ያጋልጠናል ብለው ስለሚያስቡ ደንበኞቻችን ቀጥታ ፓስዋርዳቸውን ላይሰጡን ይችላሉ። ስለዚህ ሁለተኛውን መንገድ እንጠቀማለን ማለት ነው። ወደ ጂሜላችን አካውንት ሴቲንግ እንገባና ሲ ኦል ሴቲንግ እንለዋለን። ከዚህ በኋላ አካውንትስ ኤንድ ኢምፖርት ወደሚለው በመግባት ወደ ታች ዝቅ በማለት ግራንት አክሰስ ቱ ዩር አካውንት የሚለውን አድ አካውንት እንለዋለን። ከዚህ በኋላ ያው ፕራይቬሲ እንትን ይጠይቀኛል፣ አክሰስ ሰጠዋለሁ። ስለዚህ ያስገባኛል ማለት ነው። አሁን አክሰሱ እንዲሰጥ የምንፈልገውን ኢሜሉን እንቀበለዋለን። ለምሳሌ እኔን ባስገባ ይህንን እናደርግና ኔክስት እንለዋለን ማለት ነው። ስለዚህ እርግጠኛ ነህ ወይ አክሰስ እየፈቀድክ ነው ይለኛል። ሴንድ እለዋለሁ። ስለዚህ ግራንት ተጠይቋል ማለት ነው። ከዛኛው ከዚህ ጋር ስናየው has delegated access to your account ይልናል። ስለዚህ ለ7 ቀን እንደዚህ ብሎ አክሰስ ማድረግ ይችላል ማለት ነው። ስለዚህ ሴቲንግ ላይ ከገባን አይቀር በዛው ላይ ማየት ያለብን ሴቲንጎች ይኖራሉ። የመጀመሪያው በአንድ ፔጅ ውስጥ ምን ያክል ሜሴጆች ወይም ኢንቦክስ ይታይ የሚለውን ከዚህ ጋር እንደፈለግን መምረጥ እንችላለን። በማክሲመሙ ብናደርገው የተሻለ ነው። 100 በአንድ ጊዜ 100 ሜሴጆች ይታዩልናል ማለት ነው። ከዛ ውጭ ሜሴጅ በምንልክበት ጊዜ አንዱ ለማለት እስከ ስንት ሰከንድ ይቆይ የሚለውን ከፈለግን ቶሎ አንዳንዴ ስህተት ብንሰራ ቶሎ እንዳይላክብን እስከ 30 ሰከንድ ልናደርገው እንችላለን። ከዛ ውጭ እዚህ ጋር ተመሳሳይ የሆኑ እንትኖች አሉ። ግራመር ለምሳሌ ግራመር ሰጀስሽን ኦን ይሁን እንለዋለን። ስፔሊንግ ሰጀስሽን ኦን፣ አውቶ ኮሬክት እነዚህ ቢበሩ ጥሩ ነው። ስማርት ኮምፖዝ በምናደርግበት ሰዓት ራሱ ሬኮመንድ እንዲያደርገን ማለት ነው። እነዚህን ነገሮች ማስተካከል ይኖርብናል። ከዛ በተጨማሪ ወደ ታች ስንወርድ ስታሮችን በኋላ የምናያቸው ይሆናል። 1 ስታር፣ 4 ስታር፣ ኦል ስታር የሚሉት አሉ። እነዚህንም ቢያንስ 4 ስታርስ የሚሉትን ብንመርጣቸው ጥሩ ነው። ከዛ ውጭ ሲግኒቸርም ማስቀመጥ እንችላለን ማለት ነው። የችኛዋን ሲግኒቸር ራሳችን እንደፈለግን አድርገን መጠቀም እንድንችል ሲግኒቸርም በአዲስ መልኩ እዚህ ላይ ኤዲት ሲግኒቸር ኔም ወይም ደግሞ ክሬት ኒው ሲግኒቸር በማለት መጠቀም እንችላለን ማለት ነው። ወይም የራሳችን የሆነ ከስተማይዝድ የሆነ ሲግኒቸር ማዘጋጀት እንችላለን። ወርድ ላይ ወይም ደግሞ ጉግል ዶክ ላይ በመግባት ማዘጋጀት እንችላለን ማለት ነው። ሲግኒቸር ለማዘጋጀት እንዴት አድርገን እንደምናዘጋጀው ለማየት ጉግል ዶካችን እንገባና ከዚህ ውስጥ በቴብል መልኩ እቺኛዋን በሁለት ቴብል አድርገን አንድ ሮው ያለው 2 ኮለን ያለው ቴብል በመስራት ከኢሜጁን ቀጥታ የሎጎአችንም ሊሆን ይችላል፣ የተለየ ኢሜጅም ሊሆን ይችላል። ከአንደኛው እሱ እናስገባለን፣ ከአንደኛው ደግሞ ስማችን ምናምን
የኛ ፊርማ ይሆናል ብለን የምናስበውን በማስገባት እነዚህን የሶሻል ሚዲያ አካውንታችንም ሊንክ በማድረግ በዚህ መልኩ ማዘጋጀት እንችላለን። ስለዚህ እንደዚህ ከጨረስን በኋላ ምንድነው የምናደርገው? ሴቭ ቼንጅስ የሚለውን እናደርግለትና እንቀጥላለን ማለት ነው። ስለዚህ የመጀመሪያው ፕሮሰስ ጨረስን ማለት ነው። ምንድነው? አክሰስ ማግኘት መቻል፣ የደንበኛችን ኢሜይል አካውንቱን አክሰስ ማግኘት መቻል ነው። አክሰስ አገኘን። ስለዚህ ከዚህ በኋላ ብዙ ኢንቦክሶች እየመጡ ሊሆን ይችላል። እነዚህ ውስጥ ጠቃሚ የትኞቹ ናቸው፣ አስቸኳይ የሆነ መልስስ የሚሹት የትኞቹ ናቸው የሚሉትን እንትን ለማለት ያክል የማይጠቅመንን የቆዩትን ማለት ነው፣ ከዚህ በፊት ብዙ ጊዜ የሆናቸውን ዲሌት እናደርጋቸዋለን። ወይም ደግሞ ወደ እንደው ይጠቅሙኛል ብሎ የሚያስብ ከሆነ እንደዚህ እንከፍተውና የሚጠቅሙን የምንላቸውን እንደዚህ አድርገን አርካይቭ እንዲሆኑ ማድረግ ማለት ቴምፖራሪ አይደለትም፣ ሳይደለት የሚቆይበት ነው። እሱንም መጨረሻ ላይ አርካይቭ የሆነው ሜሴጅ የት እናገኘዋለን? ኦል ሞር ብለን ኦል ሜል ላይ ከሚለው ላይ እናገኘዋለን። የማይጠቅሙትን ግን ወደ መጨረሻ ለምሳሌ ከ1 ዓመት የሆናቸው ወይ ደግሞ ከ6 ወር በፊት የተላኩ ሜሴጆችን መደለት የምንችልበት ይኖራል ማለት ነው። ከዚህ ጋር ለምሳሌ ኔክስት እያልን እንየውና ለምሳሌ ኦገስት፣ ጁላይ፣ ሜይ ላይ የተላከ አለ። ከዚህ በታች ያሉትን እንደልት ብንል ይሄም እንደልት ማድረግ እንችላለን ማለት ነው። የቆዩትን እንደልታለን፣ ከ6 ወር ወይ ከ1 ዓመት በኋላ ያስቆጠሩትን እንደልታለን ማለት ነው። ከዛ ውጭ ቀጣይ የምናደርገው ምንድነው? ቅድሚያስ የሚሰጣቸው የትኞቹ ናቸው? ቅድሚያ መሰጠት ያለበትን እንዴት አድርገን እንስራ የሚለውን ለምሳሌ ይሄኛው አስቸኳይ ሜሴጅ ነው ብለን ብናስብ ይሄኛውን ክሊክ አድርገውና ምን እናደርገዋለን? ሌቭላስ ክሬት ኒው ሌቭል ብለን ሪስፖንድ የሚፈልግ ነው ለማለት ያክል ሪስፖንድ ብንለው ይሄኛውን ኤዲት ማድረግ እንችላለን። ከዛው ላይ ገብተን ኔሙን ሪስፖንድ የሚለውን እንደዚህ መቀየር እንችላለን። ከዚሁ ላይ ከለርም መስጠት እንችላለን። የራሱን ከለር መስጠት እንችላለን። ለምሳሌ ይሄኛውን ከለር ብሰጠው እዚህ ጋር ይቀየራል ማለት ነው። ሪሙቭ ማድረግ እንችላለን። ይሄኛው ምንድነው? ቀጥታ ከኢንቦክሱ ላይም ይኖራል፣ ሌቭልም ክሬት ተደርጎለታል ማለት ነው። አንደኛው ይሄ ነው። ከዛው ላይ ተጨማሪ ደግሞ ሪስፖንድ አይደል? ኢሚዲየት ሪስፖንድ ለማለት ሌቭላስ እንለውና ክሬት ኒው ብለን ኢሚዲየት ሪስፖንስ የሚፈልግ ነው። ሪስፖንድ ለማለት እንደዚህ አድርገን እናስቀምጥለታለን። ከዚህ በኋላ ደንበኛችን መጥቶ ይህንን ባየው ሰዓት ቀጥታ ሪስፖንስ ይሰጣል ማለት ነው። ሌላኛው ደግሞ ሌብል ስናደርግ ከዚህኛው ከኢንቦክሱ ላይ ሳይገባ ቀጥታ እንደዚህ ወደ ፎልደር እንዲገባልኝ ከፈለኩ ለምሳሌ ከዌብ ወርልድ የሚመጣውን እነዚህ 3 ነጠብጣብ እንነካና ፊልተር ሜሴጅ ላይክ እዚህ ስለዋለሁ። ከዛ በኋላ አሁንም ክሬት ፊልተር እለዋለሁ። ስኪፕ ከኢንቦክሱ ላይ እንዳይቀመጥ አደርገዋለሁ። ከዛ በኋላ ዋቪ ወደሚል ሌቭል 2 በሚለው ከላይ ሆኖ እንዲታየን ብናደርገው ፕላይ ኦልሶ ፊልተር ቱ 19 ማቺንግ ኮንቨርሴሽን እንለዋለን ማለት ነው። ከዚህ በኋላ ክሬት ተደረገ ማለት ነው። በዚህ መልኩ ደግሞ ከኢንቦክስ ሳይገባ በቀላሉ
ሌቭል ላይ እንዲቀመጥልን በቀላሉ ለመለየት እንዲያስችለን ይሆናል ማለት ነው። ይሄንኛውን ስከፍተው ይኸው ሙሉ ወደዚህ ገብቷል ማለት ነው። ከዚህ በኋላ ቀጥታ ሌላም አዲስ ሜሴጅ ሲመጣ ወደዚህኛው ነው የሚገባ ማለት ነው። በዚህ መልኩ አድርገን በቀላሉ ኢንቦክሳችን ማስተካከል እንችላለን ማለት ነው። ቅድም ስታሮችንና ሴቲንግ ላይ ገብተን ስታሮችን ስናስተካክል ለምን እንደምንጠቀማቸው በኋላ እናያለን ብለን ነበርና ከዚህ ላይ ለደንበኛችን ከለር ኮድ እንሰጠዋለን ማለት ነው። አንደኛም ቢጫ ሊሆን ይችላል፣ አረንጓዴ የሚሆኑትን 2 ጊዜ ስንጫናቸው፣ ሰማያዊ 3 ጊዜ ለምሳሌ 4 ብናደርገው እንደዚህ አይነት ከለር ኮዶችን ለመስጠት ያስችላል ማለት ነው። ስለዚህ በዚህ መልኩ ኢሜል ኢንቦክሳችን ማኔጅ ማድረግ እንችላለን ማለት ነው። ጋራንቱን እንዴት አድርገን እንየው? ቅድም እያየን አክሰስ የሰጠንን ግራንት አክሰሱን ከዚህ ልኛው ላይ መተን ብናይ ይሄኛው ግራንትድ ዩ አክሰስ ቱ ዴር ጂሜል አካውንት ብሏል። ስለዚህ ከዚህ በኋላ ይሄኛውን ከፍተን ስናየው አክሴፕት ለማድረግ ይሄኛውን ሊንክ ተጫን ይለኛል። ስለዚህ ይሄንን ሊንክ ተጭኘ ነው ከዚህ በኋላ የዚያ ኢሜል አክሰስ አለኝ ማለት ነው። በዚህ መልኩ ኢሜልን ማኔጅ ማድረግ እንችላለን ማለት ነው። በቀላሉ እንደዚህ እያደረግን ማስተካከል እንችላለን ማለት ነው። ምናልባት የዘለልኩት ነገር የሚኖር ከሆነ ጥያቄ ካላችሁ ጥያቄ አስቀምጡልኝ ኮሜንት ላይ። ቪዲዮ ደግሞ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ